ሰላም ጤና ይስጥልኝ የሀገሬ ልጆች እንደምን አላችሁ? እንግዲህ አንድ ቋንቋን እንደ ሁለተኛ ቋንቋችሁ በምትማሩበት ጊዜ የምታልፉባቸው ሌቭልስ ኦፍ ፕሮፊሺየንሲስ አሉ። ዛሬ እነሱን የምናደርገው እንግዲህ ፎሬን ሰርቪስ ኢንስቲትዩት ሩል ቱ ለርን ሰከንድ ላንጉዌጅ። እንግዲህ ፎሬን ሰርቪስ ኢንስቲትዩት የአሜሪካ ውጭ ጉዳይ መስሪያ ቤት ውስጥ ያለ አንድ ዲፓርትመንት ነው እና ኢንተርኤጀንሲ ላንጉዌጅ ራውንድ ቴብል ስኬል የሚባል አላቸው እና እሱ ስኬል ምንድነው የሚያደርገው? አንድ ሰው ሁለተኛ ቋንቋ እነሱ የሰሩት ለእንግሊዝኛ ቋንቋ ተናጋሪዎች ነው። ሌላ ከእንግሊዝኛ ውጭ የሆነ ቋንቋ ዲፕሎማቶቻቸው በሚማሩበት ጊዜ ያንን ቋንቋ ሲማሩ የሚኖራቸው ደረጃ በየጊዜው ለክተው የሚያስቀምጡበት ልኬት ነው IRL ስኬል ወይም ኢንተርኤጀንሲ ላንጉዌጅ ራውንድ ቴብል ስኬል የሚባለው እና ክራይቴሪያው ምንድነው? አራቱንም የቋንቋ ክህሎቶች ይወስዳሉ እና እያንዳንዱ የቋንቋ ክህሎት out of 5 ስኬል ይደረጋል ማለት ነው። ስኮር ይሰጠዋል። ሶ ሊስኒንግ ኤንድ ስፒኪንግ እነዚህ መሰረታዊ ቤዚክ ስኪልስ የሚባሉት ናቸው። ሪዲንግ ኤንድ ራይቲንግ አራቱንም የቋንቋ ክህሎቶች ከግምት ውስጥ የሚያስገባ ነው። በዚህ መሰረት 5 ሌቭልስ ኦፍ ፕሮፊሺየንሲ ያስቀምጣሉ ማለት ነው። ሌቭል 0፣ ሌቭል 1፣ ሌቭል 2፣ ሌቭል 3፣ ሌቭል 4 and level 5 ማለት ነው እና እንግዲህ the average time to acquire level 3 አማካይ ጊዜ ነው የሚወስዱት። level 3 ወይም ደረጃ 3 ለመድረስ S3 R3 እንግዲህ S3 speaking 3 R3 reading 3 ማለት ነው። እዛ ለመድረስ ለልዩ ልዩ ቋንቋዎች ተጠንቶ የተለያየ ጊዜ ነው የተገኘው። ስለዚህ በዛ መሰረት ካታጎሪ 1፣ ካታጎሪ 2፣ ካታጎሪ 3 እና 4፣ 5 ብለው የቋንቋዎቹን ዲፊካልቲ ሌቭል ደግሞ አስቀምጠዋል ማለት ነው። እንግዲህ ቋንቋዎቹን ለማጥናት ኢንቨስት የሚደረገው ጊዜ ኮንስታንት ሆኖ ማለት ነው። ሶ እንግዲህ በዚህ መሰረት 5 የቋንቋ ፕሮፊሺየንሲዎች አሉ according to the Interagency language round table scale ማለት ነው እና ሌቭል 0 ማለት እንግዲህ ለእያንዳንዱ ለአራቱም ክህሎት ለስፒኪንግ፣ ለሊስኒንግ፣ ሪዲንግ፣ ራይቲንግ ከ0 እስከ 5 ይሰጠዋል። 0 ሲባል እንደዚሁ 0 እና 0 ፕላስ 1 እና 1 ፕላስ 2 2 ፕላስ 3 3 ፕላስ 4 4 ፕላስ እና 5 የመጨረሻው ነው። 0 ትንሹ ነው ማለት ነው። 0 ማለት ያ ሰው ሊያጠና ስለፈለገው ቋንቋ ሊትራሊ 0 ምንም አያውቅም ማለት ነው። ኖ ፕሮፊሺየንሲ አት ኦል ማለት ነው። አንድ ኤሌመንታሪ ፕሮፊሺየንሲ ነው የሚባለው። 2 ሊሚትድ ወርኪንግ ፕሮፊሺየንሲ፣ 3 ጀነራል ፕሮፌሽናል ፕሮፊሺየንሲ። ይሄ እንግዲህ አንድ ሰው አንድን ቋንቋ ተምሮ ሚኒመም ፈንክሽናል ሊንጉስቲካሊ ፈንክሽናል ይሆናል በቋንቋው ስራ ይሰራል ተብሎ የሚታመነው ደረጃ 3 ከደረሰ ነው ማለት ነው። ከዛ በኋላ ደረጃ 4 እና ደረጃ 5 ይቀሩታል ማለት ደረጃ 5 አድቫንስድ ፉል ፕሮፌሽናል ፕሮፊሺየንሲ የሚባለው ነው። ደረጃ 5 ወይም ሌቭል 5 የሚባለው ኔቲቭ ኦር ባይሊንጓል ፕሮፊሺየንሲ የሚባለው ማለት ነው። ያንዳንዱን ቶሎ ብለን እናያቸው። 0 ኖ ፕሮፊሺየንሲ ማለት ቤዚካሊ ስለ ቋንቋው ምንም አያውቅም። ጥቂት ቃላትን ሊያውቅ ይችላል። ለምሳሌ አፋን ኦሮሞን ብትወስዱ ኢትዮጵያ ውስጥ ያለ አብዛኛው አፋን ኦሮሞ የማይናገር ሰው ቢሻን፣ ኮቱ፣ አካም፣ ማሎ የመሳሰሉትን ቃላት ያውቃል። እነዚህን ያውቃል ማለት ግን አፋን ኦሮሞ ያውቃል ማለት ነው አይደለም። የዚህ ሰው ፕሮፊሺየንሲ ሲለካ ኖ ፕሮፊሺየንሲ ወይም 0 ሌቭል ነው የሚሆነው። unable to form ምንም ሴንቴንስ አረፍተ ነገር ማዋቀር አይችልም እና ምንም አይነት ኮንቨርሴሽን ማድረግ አይችልም። ስለዚህ ሲገለጽ ኖ ኦሮሚፋ ኦሮምኛ አይችል ተብሎ ነው ሌቭል 1 ኤሌመንታሪ ፕሮፊሺየንሲ ነው የሚባለው። ይሄኛው ከ0 የሚለየው ምንድነው? መሰረታዊ የሆኑ አረፍተ ነገሮችን ሊመሰርት ይችላል። ቀላል የሆኑ ቃለ መጠይቆች፣ ትዕዛዞች ሊያደርግ ይችላል። እንደዚሁም ደግሞ አቅጣጫ ሊጠይቅ ይችላል። ነገር ግን አረፍተ ነገር ኢንዲፈረንት ቴንስስ መመስረት አይችልም። ቀላል ጥያቄዎች ሊመልስ ይችላል። ቀላል ጥያቄዎች ሊጠይቅ ይችላል። ይሄ የጀማሪ ስታተስ ነው የሚኖረው። ኤሌመንታሪ ኦሮምኛ ተብሎ ሊደረግ ይችላል ማለት ነው። ሌቭል 2 ሊሚትድ ወርኪንግ ፕሮፊሺየንሲ የሚባለው እንግዲህ መሰረታዊ የሆኑ ቃለ ምልልሶችን ያደርጋል። በስራና ማህበራዊ ህይወት ውስጥ
እንደዚሁ ቋንቋውን ሊጠቀም ይችላል። ነገር ግን ይሄ ኮሎኳል ወይም ደግሞ ጃርገን የሆኑ ንግግሮች፣ አካባቢያዊ የሆኑ ንግግሮች፣ ሜታፎሮች እነዚህን መረዳት ያስቸግረዋል። እንደዚሁም ጠለቅ ያለ ንግግር በሚደረግበት ጊዜ ቋንቋ እውቀት ያላቸው ሰዎችን እርዳታ ሊፈልግ ይችላል ማለት ነው። እና ይሄ እንግዲህ ሊሚትድ ወርኪንግ ኦሮምኛ ብለን ሌብል ልናደርገው እንችላለን ማለት ነው። ኦሮምኛን እንደ ምሳሌ ከወሰድን ይሄ እንግዲህ መሰረታዊ እና ሚኒመም ሪኳየርመንት ፎር ፈንክሽናል የቋንቋ ክህሎት አለው ለመባል ሌብል 3 መድረስ ያስፈልጋል ማለት ነው። ይሄ ፕሮፌሽናል ወርኪንግ ፕሮፊሸንሲ የሚባለው ነው። እነዚህ ሰዎች የቮካቡላሪ ፓወራቸው ፌርሊ ኤክስቴንሲቭ ነው። ስራቸውን ሞስት ኦፍ ዴር ወርክ ቋንቋውን በመጠቀም ሊሰሩ ይችላሉ። ከደንበኞች ጋር ቃለ ምልልስ ያደርጋሉ። ስብሰባ ላይ እንደዚሁ በቋንቋው ተጠቅመው ኮንትሪቢዩት ሊያደርጉ ይችላሉ። ቋንቋ ፍጥነታቸውም እንደዚሁ ሪዝነብሊ ኖርማል ነው። ነገር ግን የነዚህ ሰዎች መለያ ምንድነው? አክሰንት ቲፒካል አክሰንት ይኖራቸዋል ማለት ነው። ከቋንቋው ተናጋሪዎች የተለየ አክሰንት ይኖራቸዋል ማለት ነው። እና ይሄ እንግዲህ ፕሮፌሽናል ወርኪንግ ኦሮምኛ ተብሎ ሌብል ሊደረግ ይችላል ማለት ነው። ሌብል 4 የሚባለው ፉል ፕሮፌሽናል ፕሮፊሸንሲ ነው። ይሄ እንግዲህ አድቫንስድ ዲስከሽንስ ነው ዋይድ ሬንጅ ኦፍ ቶፒክስ ዊዝ ኢዝ በቀላሉ በልዩ ልዩ ጉዳዮች ላይ ከፍ ያለ ውይይት ማድረግ ይችላል። ለምሳሌ ግል ህይወት፣ ወቅታዊ ጉዳዮች፣ ፖለቲካ፣ ቢዝነስ እንደዚህ ፋይናንስን በተመለከተ ከቋንቋው ተናጋሪዎች ጋር በቀላሉ ኮሙኒኬት ማድረግ ዲስከስ ማድረግ ይችላል ማለት ነው። ቮካቡላሪያቸው በጣም ኤክስቴንሲቭ ነው እና የቋንቋው ቴንስ ህጎች እንደዚህ የቋንቋው ፓተርን ሶሊድ አንደርስታንዲንግ አላቸው ማለት ነው። የነዚህ ሰዎች ሊሚቴሽን ማይነር ሊሚቴሽን ስቲል ማይነር ሚስቴኮች ሊሰሩ ይችላሉ እና ማይነር አክሰንት ሊኖራቸው ይችላል ማለት ነው። ከቋንቋው ተናጋሪዎች ተለይተው የሚታወቁበት አክሰንት ሊኖራቸው ይችላል ማለት ነው። እነዚህ ሰዎች ፉል ፕሮፌሽናል ኦሮሚፋ ወይም ደግሞ ሙሉ ሙያዊ ስራ መስራት የሚያስችል የኦሮምኛ ችሎታ ያላቸው ሰዎች ብለን ሌብል ልንለው እንችላለን ማለት ነው። የመጨረሻው ሌብል 5 የሚባለው ኔቲቭ ኦር ባይሊንጓል ፕሮፊሸንሲ የሚባለው ነው። እነዚህ ሰዎች ፍሉዌንት ናቸው። ይሄ ቋንቋውን መናገር መስማት ብቻ ሳይሆን የባህል እና የዘዬ ልዩነቶችን ጭምር ይረዳሉ። አክሰንት በጣም ኖቲሰብል ያልሆነ አክሰንት ሊኖራቸው ይችላል ወይ ደግሞ ኖ አክሰንት አቶል እና እነዚህ ለምሳሌ ኢትዮጵያ ውስጥ ያለ ሰው ብትወስዱ ኦሮምኛ የሚናገር አማርኛ የሚናገር ሰው ሁለቱን እንደዚህ አይነት ሰዎች ብዙ አሉ አይደል? እነዚህ ሰዎች በአማርኛ አፉን የፈታ አፋን ኦሮሞ ደግሞ ከአማርኛ እኩል የሚናገር ሰው ካለ ይሄ ምን ይባላል? ኔቲቭ አማሪክ ባይሊንጓል አማሪክ ኤንድ ኦሮሚፋ ተብሎ ሌብል ሊደረግ ይችላል። ወይም ደግሞ ኔቲቭ ኦሮሚፋ ባይሊንጓል አማሪክ ኤንድ ኦሮሚፋ ይሆናል ማለት ነው። እንግዲህ አብዛኛው ኢትዮጵያ ውስጥ የሚኖር ሰው አማርኛ ይናገራል፣ የራሱን ደግሞ የአፍ መፍቻ ቋንቋውን ይናገራል። ስለዚህ እዚህ ደረጃ ላይ ባይሊንጓል ነው ማለት ይቻላል ማለት ነው። ከራሱ ቋንቋ አፍ መፍቻ ቋንቋው ፕላስ አማርኛ ሁለቱም በኩል ደረጃ የሚናገር ከሆነ ባይሊንጓል ይባላል። ይሄ ሌብል 5 ደርሷል ተብሎ ይወሰዳል ማለት ነው። እንግዲህ ቋንቋ መማር ስትፈልጉ ሜቶዶች አሉ። ስትራክቸርድ ኮርስ ለምሳሌ ቋንቋ ትምህርት ቤት ሄዳችሁ ላንጉዌጅ ክላስስ መከታተል አንዱ ኦፕሽን ነው። ኦንላይን በአፕሊኬሽኖች አሉ። ፐርሰናላይዝድ ታይም ይሄ ጥቅሙ ይሄ እንትን ነው። በፈለጋችሁ ታይም አጀስት አድርጋችሁ መማር እንድትችሉ ያደርጋችኋል። ሌላውና ጥሩ ኦፖርቹኒቲ የሚሆነው ኢመርሽን ነው። ይሄ ምንድነው? ቋንቋውን መማር የፈለጋችሁት ማህበረሰብ ውስጥ ሄዳችሁ ሁሉንም የቋንቋውን ዲያሌክቱንም፣ ዘዬውንም፣ አነጋገሩንም ሁሉንም መማር ማለት ነው። ይሄ እንግዲህ በጣም ጥሩ ኦፖርቹኒቲ ነው። ነገር ግን ኦሪየንቴሽን ይፈልጋል። ለመማር ፍላጎት እስካላሳደራችሁ ድረስ ለብዙ አመት ቋንቋ በሚነገርበት ማህበረሰብ ኖራችሁ ቋንቋውን ላትማሩ ላታውቁ ትችላላችሁ ማለት ነው። ስለዚህ ትንሽ የአእምሮ ኦሪየንቴሽን ራስን ነቃ ማድረግ ያስፈልጋል ማለት ነው። እንግዲህ ቋንቋ በምንማርበት ጊዜ ሁለተኛው ቋንቋ እንደ ተጨማሪ ቋንቋ ስንማር ወሳኝ ነገሮች አንደኛው ፍላጎት
ሌላኛው አቲቲዩዳችን ቋንቋውን በተመለከተ ሌላው ጉድ ኦፖርቹኒቲዎች እነዚህ ነገሮች አሉን ወይስ የሉንም ነው ኢንተረስት አለን ወይስ የለንም አቲቲዩዳችን ልንማር የፈለግነው ቋንቋ ጥሩ አቲቲዩድ ነው ያለ መጥፎ አቲቲዩድ ነው ያለ and ኦፖርቹኒቲዎች አሉ ወይ እንግዲህ ኦፖርቹኒቲ ስንል ቀደም እንዳልኳችሁ ቋንቋውን መማር የምትፈልጉት ማህበረሰብ ውስጥ መገኘት አንድ ጥሩ ኦፖርቹኒቲ ነው ቋንቋውን መማር የምትፈልጉት ቋንቋ የሚናገሩ ጓደኞች ካሏችሁ ጥሩ ኦፖርቹኒቲ ነው በመትኖሩበት ከተማ ውስጥ ቋንቋው እንደ ትምህርት መሰጠቱ ሌላ ኦፖርቹኒቲ ነው ትምህርት ቤቶች በግልም ቢሆን መኖራቸው ኦፖርቹኒቲ ነው ይሄ በሌለበት ሁኔታ መማር ስለማይቻል እነዚህ ነገሮች ወሳኝ ናቸው ማለት ነው ሌላው ደግሞ የቋንቋው ዲፊካልቲ ሌቭል ነው ማለት ነው እንግዲህ ኦሮምኛ ማይናገር ኢትዮጵያዊ ኦሮምኛ ሲማር ያለው ዲፊካልቲ ሌቭል ተጠንቶ አልተቀመጠም እንደ ፈረንጆቹ ማለት ነው ዞሮ ግን እንግዲህ እነሱ ባጠኑት ከካታጎሪ 1 እስከ ካታጎሪ 5 ባለው ሬንጅ ይሆናል እሱን እንግዲህ ወደፊት ኪዩሪዮሲቲ ያለው ሰው አጥንቶ ሊያስቀምጠው የሚችለው ጉዳይ ይሆናል ማለት ነው ሌላው ላንጉዌጅ ዲፊካልቲ ሌቭል ነው ሌላው ደግሞ ታርጌትድ ፕሮፊሺየንሲ ሌቭል እንግዲህ በኢንተርኤጀንሲ ላንጉዌጅ ራውንድ ቴብል በኤፍኤስአይ ሩል መሰረት ሌቭል 1 እስከ ሌቭል 5 አለ እንግዲህ የትኛው ላይ ነው መድረስ እንፈልገው ሌቭል 3 ነው ሌቭል 4 ነው ሌቭል 5 ነው ሌቭል 2 ነው የሚለው ማተር ያደርጋል ማለት ነው ሎወር ሌቭል ላይ ለመድረስ በአጭር ጊዜ ግን ታርጌታችን ሌቭል 3 ላይ መድረስ የሚለው ነው መሆን ያለበት ማለት ነው ምክንያቱም እሱ ነው ሚኒመም ሪኳየርመንት ኮሙኒኬት ለማድረግ ማለት ነው ሌቭል 3 ለመድረስ አፋን ኦሮሞ ለመማር ወስናችሁ ከሆነ ሌቭል 3 ለመድረስ ምን ያክል ጊዜ ይፈጅብኛል የሚለውን ማሰብ ይኖርባችኋል ማለት ነው and ሌላው ሜተድ ኦፍ ትሬኒንግ እንግዲህ ቀደም ያየናቸው ናቸው ክላስሩም ኦንላይን ኢመርሽን የሚሉት ነገሮችም እንደዚሁ ዲተርሚናንት ይሆናሉ ማለት ነው እንግዲህ መማር ከፈለጋችሁ ራሳችሁን ኦሪየንት አድርጋችሁ ጎል ይዛችሁ ሴት አድርጋችሁ የት ላይ እንደደረሳችሁ የራሳችሁን ፕሮፊሺየንሲ የምትነሱበትን ፕሮፊሺየንሲ እና መድረስ የምትፈልጉበትን ፕሮፊሺየንሲ ጎል ሴት አድርጋችሁ በየጊዜው የደረሳችሁበትን ሌቭል ኦፍ ፕሮፊሺየንሲ እየገመገማችሁ እንድትማሩ መክራችኋለሁ ይሄ ኤፍኤስአይ ወይም አይኤልአር የሚለውን ስኬል ጉግል ላይ ጀስት ጉግል ብታደርጉ ሁሉንም ያመጣላችኋልና እያንዳንዱ ፓራሜትር ለመጻፍ ለመስማት ለማንበብ ለመናገር ቼክሊስት አለውና በዛ ቼክሊስት መሰረት ያላችሁበትን ደረጃ ማወቅ ትችላላችሁ ስትጀምሩም በመሃልም ፕሮግረሳችሁን ለማየት ይጠቅማችኋል ነጋቲ